ጥልኝ ውድ የትንሿ ቲቪ ቻናል ቤተሰቦች አዲሱ ደረጃ ነኝ። ዛሬ አሪፍ የሆነ ቪዲዮ ይዤላችሁ መጥቻለሁ። የራሳችንን የሬዲዮ ጣቢያ እንዴት ነው የምንከፍተው? አዎ የራሳችን የሬዲዮ ጣቢያ መክፈት እንችላለን። የራሳችንን የሬዲዮ ጣቢያ ለመክፈት ምን ማድረግ አለብን? ቀላል ነው። ፕሌይ ስቶር ላይ ገብተን አንድ አፕሊኬሽን ማውረድ አለብን። ሚክስለር ብሮድካስት ሊቭ ኦዲዮ ይህ ነው ሬዲዮ ጣቢያው ማለት ነው። ኦፕን እንለዋለን። እናንተ ማውረድ ትችላላችሁ። እኔ ስላወረኩት ኦፕን ብየዋለሁ። እዚህ ጋር ሁለት አይነት አማራጮችን ያመጣልናል። ሊስትን እና ብሮድካስት። ሊስትን ካልነው የሌሎችን ሬዲዮ ልናዳምጥ ነው። የራሳችንን ሬዲዮ መፍጠር ከፈለግን ግን ብሮድካስት እንለዋለን። ስለዚህ እኛ ሬዲዮ መፍጠር ስለምንፈልግ ብሮድካስት ሁለት አማራጮችን ያመጣልኛል። ሎጊን እና ክሬት አካውንት። ክሬት አካውንት እናደርጋለን። እዚህ ጋር ዩዘር ኔም እናስገባለን። እንዲሁም ኢሜይላችንን እናስገባለን። ፓስዋርዳችንን እናስገባታለን። ክሬት አካውንት የሚለውን እንነካለን። አክቲቬሽን ኮድ ስለሚጠይቅ ወደ ኢሜይላችን ሄደን ኮንፈርም እናደርጋለን። እንደምትመለከቱት እዚህ ጋር ኢሜይል ላይ ገብቷል ማለት ነው። እዚህ ጋር በቀይ ጻፈችውን እንነካታለን። አሁን ሎጊን ብለን መግባት እንችላለን። እንደምትመለከቱት አካውንት ክሬት አድርገን ጨርሰናል ማለት ነው። አሁን ወደ ስራችን ነው የምንሄደው። መስማት ወይም ደግሞ የራሳችንን ስራ መስራት። ይህን ስራ ለመስራት 30 ደቂቃ ብቻ ነው የሚፈቀድልን። በአንድ ቀን ውስጥ ለ30 ደቂቃ አየር ላይ ሬዲዮ ስራ መስራት እንችላለን። ብሮድካስት የሚለውን እንነካለን። ኮንቲኒው እንለዋለን። እዚህ ጋር እንደምታነቡት ሚክስለር ላይት ኢዝ አወር ፍሪ ሞባይል ኦንሊ ፕላን ዊዝ 30 ሚኒት ፐር ዴይ ይላል። ኖ ፔመንት ሪኳየርድ። ክፍያ ከፈላችሁ ግን ቀን ሙሉ መስራት ትችላላችሁ። በነገራችን ላይ ይህ ፕላትፎርም ክፍያ ይከፍላል። ብዙ ኢትዮጵያውያን እዚህ አፕሊኬሽን ላይ የራሳቸው የሬዲዮ ጣቢያዎች አሏቸው። በተለይ ውጭ ሀገር የሚኖሩ ኢትዮጵያውያን ቀን ሙሉ የ24 ሰዓት የሬዲዮ ጣቢያዎች እዚህ አፕሊኬሽን ላይ አለ። ጌት ስታርትድ እንለዋለን። ሬዲዮአችን ሊጀምር ነው ማለት ነው። ጎ ሊቭ ናው ካልኩት የሬዲዮ ጣቢያችን ስራ ሊጀምር ነው። ስለዚህ ጎ ሊቭ ናው ልበለው። እሺ እዚህ ጋር ኢቨንት ታይትል ማስገባት ትችላላችሁ።
ለምሳሌ ኒውስ ሰሌክት ካታጎሪውን ትመርጣላችሁ። ኮሜዲ፣ ቶክ፣ ስፖርት፣ ቴክኖሎጂ እዚህ ጋር ፎቶ ማስገባት ትችላላችሁ። ሰዎች ፎቶ ላይ እንደ ተምኔል ማለት ነው ዩቲዩብ ላይ ተምኔል እንደሚገባው ሰዎችን አትራክት የሚያደርግ መሆን አለበት። እኔ ግን ያው ዝም ብዬ አስገባለሁኝ። ከዛ ኮንቲኒው እንለዋለን። ሶሪ ማይክሮፎን ሰክቼ ስለነበረ ኮንፈርም አክሲለኝ ማይክ መጠቀሙ ከሆነ ፐርሚሽኑን ኮንፈርም ታደርጉታላችሁ። ማይክሮፎን ኖቲፊኬሽን ኦኬ ነው። ምን ቀረኝ? ፕሊዝ ማይክሮፎን ኤንድ ኤክስተርናል ስቶሬጅ ቦካ ከፈለግን አለ፣ ኮሜዲ ከፈለግን አለ። ለምሳሌ ፍሪ በርበር But if you look at a picture that an 8-year-old pointed out that you look different after 20 years, do you take it personally? Sounds like you're projecting some insecurity. You look different because you're carrying stress around your face, probably. እንግዲህ እንደዚህ ያደረጋችሁ የራሳችሁን ሬዲዮ ጣቢያ ከፍታችሁ መስራት ትችላላችሁ። አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። አዲሱ ደረጃ አብራችሁ ቆይቼ ነበረ። በሌላ ቪዲዮ እስክንገናኝ ድረስ ቸር ያገናኘን። ሰብስክራይብ ማድረጋችሁና እንዲሁም ሀሳብ አስተያየታችሁን በኮሜንት በኩል መስጠታችሁን እንዳዘነጉ። ቻው። ትንሿ